አሰርቶ በጣም እኔ ወሽመጤ ቁርጥ ያለ አንድ ታሪክ ልንገራችሁ። ማናጀር ምናምን ይዘው ነበር ኢትዮጵያ ውስጥ። ልጁ ለራሴ ይጻፋል እስቲል ነው ድረስ ፕሮሰሱ አለ። የልጁ ማለት ነው። ማናጀር ይዘው አሁን ይቁረጥላችሁ ምን አይነት ሰዎች እንደሆኑ አሁን የመጨረሻው ልንገራችሁ። ምክንያቱም እዚህ ላይ ይጠፋል። ማናጀር ይዘው ልጁን ማቅረብ ይችላለሁ። የምስኪን ልጅ ነው እና ጥሩ እንትን አለው እና ልጁ ማናጀራቸው ነው ራን ያደርግላቸዋል። 8 ወር 9 ወር አሰርተውት ብር ከለከሉት። 8 9 ወር አሰርተውት 9 ወር ምናምን ኧረ እንዲያውም ዓመት ይበልጣል። ለተወሰነ ጊዜ ፍሪ ነው የሰራላቸው። ከዛ በኋላ 9 ወር አሰሩት እና ሳይከፍሉት ተመልሰው ይመጣሉ። ለልጁ ማለት በጣም ትንሽ ብር እኮ የሚገርማችሁ ኢትዮጵያ ውስጥ ያለው ጉልበትና ኢትዮጵያ ውስጥ ያለው ነገር በጣም ያሳዝናል። ሳይከፍሉት ይመጡና በአጋጣሚ ልጁ ጋር ኮምፒውተር አላቸው። ኮምፒውተሩን ለሰው ይልኩና እዛ ላሉት ዘመዶቻቸው ይልኩና ኮምፒውተሩን ስጠኝ ሲሉት ልጁ እኔ ኮምፒውተሩን አልሰጥም፣ ምክንያቱም ብሬን 9 ወር የለፋው የቀላል ነገር አይደለም። ቪዲዮ ሰርቶ ኤዲት አድርጎ ምናምን ፖስት ማድረግ ቀላል ነገር አይደለም እና ብሬን ክፈሉ ይላቸዋል። አንከፍልም ይላል። እሺ እኮ ከዛ እነሱ አንከፍልም ብለው ጥለውት ይመጣሉ ወደዚህ ሀገር ማለት ነው። የዛሬ ሰውን አሰርቶ በጣም እኔ ወሽመጤ ቁርጥ ያለ ሰዎች ስለተለያዩ አይደለም ለመራና ኩትኝ እኔ አላደረገው እንደዚህ አይነት ነገር ግን እንደዚህ አይነት ሴት ራሱ ያቸው የዚህን ያህል የመጨከር እንትኑ ቢኖረኝ መጨከር ምናምን ከዛ ጋር የተገናኘ አይደለም። እኔ ተመሳሳይ ነገር እንዲኖር ነው የምፈልገው። አንድ ሌባ ካለ የዘረፈውን ንብረትና ዕቃ መመለስ አለበት። ከዛ እልፍ ሲል ደግሞ ምንድነው ማድረግ ያለበት? ወደ ህግ ወስዶ ማስቀጠል እንጂ ለዚህ ሁላ ለዛ ነው እኔም እያለቀስኩኝ የዛ ሰዓት ልጅቷን በተቻለኝ አቅም ለመርዳት የፈለግኩት እንጂ እውነታው ይሄ። ምክንያቱም የተሰራው ነገር ስለደበረኝ ስላስጠላኝ፣ ምክንያቱም ስላወቅኩ ታው ብዬ ተናግሬያለሁ። እንደዚህ አይነት ነገር ውስጥ ስቶፕ ተው አይሆንም። ይሄ መጥፎ ነገር ነው። አንደኛው ትልቁ ችግር ያንን ቤትም ለቅቄ እንዶት ያደረገኝ ለዛ ወደ ቤት የመጣሁት። ከዛ በኋላ 2 ወራት ተነጋገርን በዚህ ምክንያት ማለት ነው። 3 ወራት ተነጋገርን። የመጨረሻ የተነጋገርነው በዚህ ጉዳይ እና ከገባችሁ በሰው ላይ ሲደረግ እንደዚህ አይነት ነገር ደስ የሚላችሁ ለራሳችሁ ያሰጋችኋል። ወደፊቱ ለእናንተ ራሱ ያሰጋችኋል። ምክንያቱም እንደዚህ አይነት ሰዎች ጥሮች አይደሉም፣ መጥፎች ናቸው። ይህንን አውቃለሁ፣ ይህንን እችላለሁ፣ ይህንን ማድረግ እችላለሁ ተብሎ ሰዎች ላይ እንደዚህ አይነት ነገር ማድረግ ብዙ መስዋዕት ያስከፍላል። ግን እየተከፈለ የሚገርማችሁ ነገር ደግሞ በዚህ በኩል እንደዚህ ቢያደርጉ አንዳንድ ሰዎች ቤታቸው ውስጥ ደግሞ እየተሰቃዩ የሚኖሩት እነሱ ናቸው። የሚገርማችሁ ብዙም አትቆጩ ማለት በዚህ ነገር ላይ እኔ አሁን ለምሳሌ ተበደልኩ ወይ እንዲሁም ስል አንዳንዴ እኔ አልተበደልኩም እያየሁ ነው ሁሉ ነገር። በነገራችን ላይ ዛሬ you respect the money, not the people, not the personal, not the character. የፈለጋችሁ ቆማችሁ ብታንኳኩ አጤንዶፍ ደዴ የፈለጋችሁ ቆማችሁ ብታንኳኩ እያንኳኳችሁ ኖራችሁ እያንኳኳችሁ ትሞታላችሁ እንጂ እኛ በር ውስጥ ላትገቡ ትችላላችሁ። በሚያሳዝኑ ሁኔታ not the people, not the personal, not the character, not religion. seriously ክብራችሁ የትኛው ክብራችን? ድሀ ስንሆን ነው የምትጠሉን እንጂ ከየትም ዘርፈን ብናመጣው ከየትም ገንዘቡ መጥቶ ብቻ ልና ጂጂክ የኃላፊነት የተወሰነ የግል ማህበር ሲባል ቂጥሽን ነው የምትሰጭ። እደክልሻለሁ ይዛል ቂጥ አይደለም እንደምትሰጡት እናንተ ገንዘብ ይኖር እንጂ ክብር ታውቃላችሁ። ክብር ሪስፔክት ነው ያጎነበሰላችሁ ላይ አይደለም እንደምትጎነበሱት። ጃፒ ያለችውን አልሰማም። ልጆች እንዲቀሙ ቪዲዮ ልከው ፍርድ ቤት እኮ ቪዲዮ አለ እኮ ፍርድ ቤት አለ እኮ ፍርድ ቤት የቀረብኩ ጊዜ ቪዲዮ አለ
ማን እንደላከው አይታወቅም። አሁን ግን ሁለቱ እናትና ልጅ ሲጣሉ ተናገረች ወታ ልጄ ናት የፍሬን ልጅ ያስቀማቻት። ተይዞን ከዚህ በላይ ምን ይቅጣሽ? በቁምሽ አበድሽ እኮ አብደሻል እኮ። እኔማ ደህና ነኝ። በአብድም በልጆቼ ልጆቼ እግር ስለሚያንገበግበኝ ልጆቼን ስለምወድ የልጆቼን ውድቀት ስለማልወድ ነው። አንቺ ግን የልጆችሽን ውድቀት የጠበቃ ተላላኪነት ነው የምትሰራው። ማነት እሷ? እኔ ምን አገባኝ? ለምን ጠበቃ ለምን መንግስት ድርጅት ሄዳ አትሰራም? ይቺ የዲቃላ ልጅ የዞን ልጅ አንቺ ዲቃላ ሸርሙጣ፣ አንቺ ብስብስ አለሌ ልጆችሽን በስነ ስርዓት አሳድጊ። የእናትነት ፍቅር የሌላችሁ ቆሻሾች፣ የተረገማችሁ እርጉማን ዘሮች፣ ዘራችሁ ይበጥበጥ። ቅዱስ ገብርኤል ካለ ሳምሪ እዚህ ቤት ብትኖር ኖሮ ጂጂ ጮክ ብላ ራሱ አታወራም ነበር። እንደናንተ ልጆቼን ቁጭ ይኸው ልጆቼን ቁጭ አድርጌ እንደናንተ ያ አልልም። እኔ ለልጆቼን ክብር አለ። እናንተ ባል ይኖራችሁ። እኔ እኮ ልጆቼ እዚህ እያሉ እኮ 30 ደቂቃ ፌስቡክ ላይ አውርቼ ነበር የምወጣው። ማን ልክ እኮ ሳምሪና ናቲን መጀመሪያ በሲስተም አስወጣት። ከዛ ናቲ ሳምሪም ወጣች አይደለም። ከዛ እግራችንን ወደ ላይ አድርገን መጨፈር ጀመር እንጂ እንደ አንዳንድ እብዶች እንደ ጀርመን እብዶች አይስ እኔ ሪስፔክት አለኝ ለልጆቼ። እኔ ለልጆቼ ሪስፔክት አለ፣ በጣም ሪስፔክት አለ። ጓደኛ እንኳን አላመጣም። እኔ ልጅሽ ምን እንዲናት ቢሉ እኔ ልጄ ልጃገረድ ናት ነው የምለው። ወንድ አታውቅም ነው የምለው። ጉድ የምታወቅ እሷ ራሷ እኮ ስቃች ማሚ እኮ ከዛ ብዙ በፍሬ ነበረኝ ስትል ማሚ አዎ ስርስ ይህን ስናገር የልጇን ገበና አትደብቅም ይሉኛል። ታዲያ የሰው ልጅ ገበና እየተናገርኩኝ የልጄን ምን እንዴት አድርጌ ነው የምደብቀው? እኔ እኮ ግራ እኮ ነው የሚገባኝ ይሄን ህዝብ እኮ። እኔ ግን አላውቅም፣ ምክንያቱም አምናት ነበረ ልጄ። በቃ ከምናወራው አብረን 24 አወርስ ነው የምንሆነው። ስለዚህ አምናት ነበር። እኔ እኮ በእሷ ነው እኮ ብልጠት የተማርኩት። ለካ ውሸታሞች ናቸው ልጆች። እኔ እኮ ነው እኔ በጣም ሰውን ማምኑ። አሁን እኮ ብልጥ ሆንኩት። ያወራውን በሙሉ ሰው አልቀበልም። እኔ በጣም ሰው አምናለሁ። ከዚህ ነው ያደግኩት። እኔ ዋሸኝ ግን በህይወቴ እንዴት ልጄ ተዋሻለች ብዬ ለምን ለካ ኢትዮጵያ ሲባል እንዳለ ውሸታም ነው። እንኳ ምናለ አምናለሁ። አሁንም አምናለሁ እኮ አላፍርም። እግዚአብሔር ምስክሬን ነው። ግን ልጅ ናት አይደለ? በዚህ ልክ እናትና ልጅ ትጠላላችሁ። አሁን አንቺ እዚህ ላይ ግጥጥ ብለሽ ፎቶ መናስ ራስሽን ትወጫለሽ። ራስሽን ብትወጪማ እንደዚህ አይነት ጥያቄ አትጠይቂም ነበር። ምን አርሽ ፖስት ተሻይዋል እና ዩገንዴት ሄድና አሁን ይህንን ደግሞ ለጥፍና እዛ ዩቱብ ላይ መቼ ሰርታችሁ ዩቱብ ላይ ራሱ ልንገራችሁ ሰርታችሁ አይደለም የምትበሉት። አከሌ ምን አወራ? ምክንያቱም የማውራትን የመጠየቅን ምን ሞራል የሚባል ነገር እኔ አይደለም ለሀገሬ ልንገርህ አይደለም። እኔ ዛሬ ለአፍሪካ ይጠቅማል ከምለው መሪ ከቡርኪና ፋሶ መሪ ጋራ አብሬ ነው የምቆም። ለውጥ ከዛ የሚጀምር ማንኛውም ቦታ ለውጥ ካለ እኔ ይመለከታል። ገደሚት እገግ ወስፋት ትውልድ ወስፋት ብቻ ከኔ ጋር ሄዱና ሰው ደንቆራቸውን አበላቸው። የኔ እናት ሄደ ቆንጆ ይሻማ እንደዚህ ሰው ኢንኮርት